ምን አልክ አንተ? ና ማለት ከወንድ ጋር ሆነ መተት ላከፋለ እንዴ አንተ? ወንድ ልጅ አይደል? እሱማ ወንድ ነኝ ግን አንተ ማለት አውራኝ መስሎኝ ማድረቅ እኮ ኖርማል እኮ ነው። አንቺ አገባሽም እዚህ ውስጥ እንዴት ነው ፊት ተረተል? በቃ ተራ ምን ችግር አለ? ምን ችግር አለ? እንትርኛ አልፈልግም። ምን ችግር አለ? እንትርኛ አልፈልግም። ችግር ስላለ ሙስሊም ማወራ በቃ ካጠፋ ይቅርታ ምንም ይቅርታ አልፈልግም። ከዚህ በኋላ ላይ አልፈልግም። እሺ ከዚህ በኋላ ካየሁክ ነው ምን እመነኛ አስቀይማለሁ። ምንድነው ምን ይሆንሽ ነው? ምን ሆንኩኝ? ሰው ሲለክፍሽ ዝም ብሎ ይልከፈኝ ምናምን ታያለሽ እንዴ? መላከፍ አይደለም በቃ እንታ ነገር ማጋጋል አለ። ከኔ በላይ እኮ ጓማረት ያለብሽ እንዴት ይናገርሻል አይደለ? በቃ ምንም ማድረግ አይቻልም። ከኔ ጋር ሆነሽ እንዴት ይናገርሻልማ? አትጨቃጨቅና በቃ ምን ማለት ነው አትጨቃጨቅ ማለት? አንቺ አትጨቃጨቅ ለምን ነው ጨቅጨቃ የምትሆነው? አንተ ከመጀመሪያው ነው በቃ ኖርማል ነው። ላየኝ ለለከፈኝ እንትን የምትል እኮ አዎ በቃ ማነው እኔ ድጋሚ ባገኘው ነው አጠፋለታለሁ። በቃ እንዳይለክፈኝ ማለት ነው። ተሸፋፍኝ ይወጣልሽ። ለምን ነው የምትሸፋፈኛ? ጋር ብለው ችግር የምትከታተለኝ ዞር በይ ማለት ምንም ተከታተል አላዛር ረፍ የማውቃቸው ቲክቶክ ላይ ነው። ቲክቶክ ማብራቸው ትሰራለህ። አበረታታቸው ፋሚሊ ስሜታዊ ሆኜ ተናገር